በጣም በርካታ አስተማሪ የሆኑ ፕሮግራሞች ናቸው። በአንተ በኩል ስፔሻሊ ሂስቶሪስ የማይግራንት ሂስቶሪ ከየት እንደመጡ ለምን እንደመጡ ወዴት እየሄዱ እንደሆነ የሚገልጽ በጣም በርከት ያሉ ነገሮችን ሲተላለፍ እናያለንና ይሄ በጣም ጥሩ ጠቃሚ አስተማሪ ነገር እያየን ነው። አሁን በተነሳው ላይ የህግ ባለሙያዎች ያነሱት እኔ ከዛ ባክግራውንድ ስላልሆንኩ በጣም በርካታ ነገር አንስተዋሉ። የኔ ጥናት በጣም ፎከስ የሚያደርገው ካውዝ ኤንድ ኢፌክትስ በሚልና በተለይ ፑሽ እና ፑል የሚያደርጉ ፋክተርስ ምንድን ናቸው? ለምን አካባቢ ለቆ ወጣቶች በተለይም ብዙ ጊዜ ቅድም ወንድሜም አንስተዋልና ከሀዲያ አካባቢ በጣም በርካታ ሰዎች ወጣቶች ይሄዳሉና አንተም በሚታቀርበው ሂስቶሪያቸውን ሲናገሩ ሰማለው። ከዛ የተነሳ እዛ አካባቢ በጣም ከ2000 በላይ ሃውስሆልድ አሴስ ተደርጎ ፕሪቫላንሲው ሲታይ እስከ 39.4 ማለት ነው። ኦልሞስት 40% የሚሆነው ሃውስሆልድ ወደ ውጪ ልጁን ወይም ሴት ልጅም ወንድ ልጅም የላካ ነው የሚሆነው። በጣም በዚህ ላይ ትልቁን ፖርሽን የሚይዘው እዚህ ሆሳናና ዙሪያ ሀዲያ ዞን አካባቢ ነው የሚይዘውና በዚህ ምንድነው ዋናው መነሻ የሚለው ምናልባትም ባለፈው አንድ ሚዲያ ላይ ሲነሳ አይቻለው። እኛ እንደው እንደ ፍልሰተኛ መሆን ነው ወይስ ሪፊውጂ መሆን ነው የሚሻለው የሚለውን በደንብ ስትገልጽ ነበረና ሪፊውጂ የሚለው ደግሞ ለመዳረሻ ሀገር ላይ በተለይ ዲስቲንክሽን ላይ የሚኖረውን ሮል ላይ ለማይግራንቱ ጠቃሚ እንደሆነ ሲታነሳ ሰምቻለሁ። በጣም ዲቴል የሆኑ ነገሮችን እንዲካረግን በኋላ ቅድም እናንተ የምታነሱት ሶሻል ሚዲያ አንዱ ሮል አለው። ሶሻል ሚዲያን በምንድን ነው የሚጠቀሙት? ሱቆቻቸውን ያሳያሉ በቪዲዮ እዚህ አገር ቤት ላለው ወጣት ልጅ ይኸው እኔ በእንደዚህ አይነት ሱቅ ነው የሚሰራው የሚለውን ያሳያሉ፣ ወይም የሚነዱትን መኪና ያሳያሉ። በእንደዚህ አይነት ወጣቶችን በደላሎች ይቀባበሉና ችግር ውስጥ እንደሚከቱ ራሳቸውም ከመጡ በኋላ ወይም ኢንተርቪውም ስናደርግ ያገኘናቸው ምስክሮች አሉና የመረጃዎች አሉ። ስለዚህ ቅድም እንዳነሳሁት 40% በላይ ያልኩት ትንሽ አለፍ ያለ ጊዜ ነው የነበረው። ዘንድሮ ደግሞ እንደዚሁ የሰበሰብነው ዴታ አለና እሱ ዴታ አናሊሲስ ላይ ስላለ መጨረሻ ላይ ውጤቱን ያ ቁጥር ፕሪቫላንሲው ቀይሯል አልቀየረም የሚለውን የሚናይ ሆኖ እዚህ አካባቢ ላይ በተለይም በደቡብ ኢትዮጵያ አካባቢ ላይ በጂኦግራፊኩ ማለት ነው በዋናነት የወጣቱ እንቅስቃሴ ወይም ማይግሬት የሚያደርጉባቸው ካውዝስ ብለን የለየናቸው አንዱ ወሳኝ ነው ብለን የለየናቸው ምንድነው የተሻለ የኑሮ ላይፍ የሚለውን መኖር ስለሚፈልግ እንደሆነ ያሳያል ማለት ነው። የተለያዩ አሁን ፋክተርስ ብለን የለየናቸው የፖለቲካል አለ፣ ኢኮኖሚክ አለ፣ ሶሻል አለ፣ ኢንቫይሮንሜንታል አለ። በእነዚህ ለይተናል። ግን ይሄ ሁሉ ይቀርና መጨረሻ ላይ ሰርክል የሚያደርገው ኢኮኖሚ ጉዳዮችን ነው የሚያነሱት ማለት ነው። ይሄንን ሲያነሱ አሁን የወጣቱ እዚህ አካባቢ ላይ የመኖርና ሰርቶ የመለወጥን ተስፋ የመቁረጥ ደረጃ ላይ ነው የደረሰው። ይሄም ማህበረሰቡ ውስጥ የሚፈጠር ምንድን ነው የምንለው የክላስ ተፈጥሯል ማለት ነው። ማህበረሰብ ውስጥ የላካ ያላካ የሚል በጣም ሰፋ ያለ ማለት ነው። ሰፋ ያለ ክላስ ነው የተፈጠረው ማለት ነው። የላካ ቤተሰብ አለ፣ ያላካ ቤተሰብ በሚል ማህበረሰብ ውስጥ መፈጠር የሌለበት ክላስ ነው የተፈጠረውና በዚህ ምክንያት ካላክ በቃ እኔ ከማህበረሰቡ ዝቅተኛ የሆነ የህይወት ነው የሚኖረው የሚል ውሳኔ ላይ ነው ማህበረሰቡ እየደረሰ ያለውና ይሄ ደግሞ በወጣቱም እሱም ብቻ ሳይሆን ጄኔሬሽናል ጋፕ ነው የሚያመጣው ማለት ነው።
አካባቢ ላይ አንዳንድ አካባቢ ላይ ኦልሞስት ተማሪዎች ትምህርታቸውን የሚከታተሉባቸው ትምህርት ቤቶች ጭምር እስከ መዘጋት ሊያደርስ በሚችል ደረጃ በጣም ዝቅተኛ የሆነ የተማሪ ቁጥር መኖር አይተናል ማለት ነው፣ በቅርብ ጊዜ በነበረው ጥናትም ጭምር። ስለዚህ ይሄንን ለዚህ አንዱ ገፊ ነው የሚባለው በተለይም ወይም ሳቢም ምክንያት ሊሆን የሚችለው የዚህ የሶሻል ሚዲያ አጠቃቀምና በሶሻል ሚዲያ መጀመሪያ አጋጣሚ በዚህ ውስጥ አልፎ ሄዶ ሸርክም ሳይጎዳው ሌላም ነገር ህይወቱ አደጋ ውስጥ ሳይወድቅ ምናልባትም የፊዚካል እና ሳይኮሎጂካል የሆነ ችግር ያጋጥሟቸው የሄዱ ወጣቶችና ደርሰው ትንሽ በህይወታቸው ለውጥ ካሳዩ በኋላ እዚህ ያለውን ወጣት የሚያነሳሱበት አንዱ መንገድ ቅድም የሚታነሱት የሶሻል ሚዲያን በመጠቀም ስለሆነ እዚህ ላይ እኔ በጣም ጥሩ ነገር ነው ቅድም የህግ ባለሙያዎቹ ያነሱትና አንዱ ትልቅ ፋክተር ነው ብዬ ለማንሳት ነው። ከዛ ውጪ ኢምፓክት ጭምር ለማጥናት ሞክረናል። ምን ኢምፓክት አለው ከተላካ በኋላ ከሄዳ በኋላ አካባቢ ላይ ምን ኢምፓክት አለ የሚለውን ስናይ ሌፍት ቢሃንዶችንም አይተናል። እዚህ አገር የቀሩ ህፃናትን፣ ሚስቶችን አጋጣሚ ባልም ሄዶ ማነው ሚስትም ሄዳ ባል ልጆችን ይዞ የቀረውንም ጭምር አይተን የሳቲስፋክሽን ሌቨል ሜጀር ያርገናል። በሁለት ወረዳዎች ላይ ሳቲስፋክሽን ሌቨል ሜጀር ስናደርግ ሁለቱም ወረዳዎች ላይ በነገራችን ላይ 69.9 አካባቢ ነው። ያ ማለት 70% አካባቢ ዲሳቲስፋይድ ነው በመለያቱ፣ ከቤተሰብ በመለያቱ፣ ባል በመለያቱ፣ ሚስት በመለያቷ፣ ልጅ በመሄድ ዲሳቲስፋይድ ነው። ኢኮኖሚካሊም ይሄን ናይል እንደው ሌሎች ያጠኑት ጥናት ላይ እንደሚገልጹት ሳይሆን በጣም ውስኖች ናቸው ውጤታማ የሆኑት እንጂ ኦልሞስት የሄደው በሙሉ ውጤታማ ሆኗል ማለት እንደማይቻል የሚገልጽ መሆኑን ነው ያየነውና ስለዚህ ዲተርማይኒንግ ፋክተርስ በተለይ ማይግሬሽንን ዲተርማይን የሚያደርጉ ምንድን ናቸው የሚለውን በጣም በጥልቀት በእኛ በኩል በጥናት አካተን አይተናል። እሱ ብቻ ሳይሆን ተደጋጋሚ ትሬኒንጎችን እንሰጣለን። ቅድም ወንድሞች የሚያነሱትን ከህግ ማይቀፍ ጋር በማገናኘት ትሬኒንጎችን ለሃይማኖት ተቋማት፣ ለሀገር ሽማግሌዎች እንዲሁም ለምሁራን ትሬኒንጎችን እንሰጣለን። በዚህ ምክንያት እንደው በተወሰነ መልኩ የመቀነስ አዝማሚያ አሳይቷል። ያ ማለት ምን ማለት ነው? አሁን በሃይማኖት ተቋማት በመስጊድም ቢሆን በቸርቾች ላይ በፕሮቴስታንትም በኦርቶዶክስ ቤተክርስቲያንም አካባቢ አንዳንድ ገፊ ምክንያቶች የሚታዩ ስለሆነ በዚህ ሃይማኖት ተቋማት አክት ማድረግ ጀምረዋል። እንደዚህ አይነት ለውጦችን እያየን ነው። ግን ቢሆንም ወጣቱ ውስጥ ያለው የጉዞ ለመሄድ ያለው የውስጥ ላይ ያለው የመነሳሳቱ ነገር ስቲል ሊገታ ያልቻለ መሆኑን ነው እዚህ ጥናታችን ላይ የሚያሳየው ማለት ነው። እናመሰግናለን። እሳቸው ባነሱት በሁለቱ ነገሮች ናቸው ጥያቄ የምንጠይቃቸው የህግ ባለሙያዎች ፑሽንግ ፋክተሩ እና ፑሊንግ ፋክተሩ ላይ ጥያቄ አለኝ። ለምሳሌ ፑሽንግ ፋክተር የምንላቸው ሌላ ነገሮች ሊሆኑ ይችላሉ። እኔ ደግሞ በማረጋቸው እንቅስቃሴዎች ህጉ ምን ይላል የሚለውን ልጠይቃችሁ ፈልጋለሁ። ለምሳሌ ቤተሰብ አንተ ልጅ ሂድ ብሎ ልጁን እንዲሄድ ያደርጋሉ። በተለይ ሴቶች ወደ አረብ ሀገር ይሄዳሉ። ቤተሰብ ናቸው የሚጋፋጩ። የሄደው ሰው ችግር ከደረሰበት ህጉ ምን ይላል በዚህ በኩል? እሺ አመሰግናለሁ። ያው ቅድም ለማንሳት ሞክሬ ነበር። ወንድሜ አቶ ቢኒያም አንስቶ ነበር የህግ ጋፖች አሉ፣ የህግ አለመጣጣም ወይ ደግሞ ዳይሬክት ኮፒዎች አሉ። ችግሩ እሱ አይደለም። አሁን ያለው አባት ወይ ደግሞ ሪስፖንሲቢሊቲ የሚወስድ የመንግስት አካልም የለም ነው የምለው እኔ። ያለው የወጣ የህግ ክፍተት ሳይሆን ክፍተቱ ላይ የምትደርሰው ህጉ እየተጠቀምክ እየሄድክ የሆነ ነገር ሲያስቸግር ክፍተቱን መፈለግ ትጀምራለህ። ነገር ግን አሁን እኮ
ቤተሰብ እነዚህ ልጆች እንዴት እንደሚሄዱ በምን እንደሚሄዱ መቼ እንደሚመለሱ ራሱ አያውቅም። ስለዚህ ያለው ህግ ላይ መንግስት ህጉን ሲያወጣ በደንብ ህዝቡ ማሰልጠን መቻል አለበት። ለምሳሌ ቤተሰብ ትምህርት ቤት አካባቢ ላይ ወጣቶች ለምሳሌ 7ኛ ክፍል ሲጨርሱ አሁን ሴቶች ስፔሻሊ ውጭ ሀገር ይወጣሉ። ፓስፖርት 15 14 ዓመት እያላቸው በ21 22 ልደት ሰርቲፊኬት አውጥቶ ይወጣሉ። ይሄን ደግሞ ቤተሰብ ግንዛቤ ስለሌለ የእክሌ ልጅ የጎረቤት ልጅ ሄዳለች ሄዷል በማለት ብቻ ስለሚፈቅዱ እነዚህ አይነት ችግሮች እየተፈጠሩ ነው ማለት ነው። ስለዚህ ህጉ ቤተሰብ ሂድ ካለ ለምሳሌ አንደሬጁን ላላስፈላጊ ቅጥር እንዲደረግ ወይ ደግሞ ህጉ በማይፈቅድ መልኩ አባብሎ ቤተሰብ ወደ ውጭ ሀገር ከላከ ቤተሰቡ ራሱ የሚጠይቅበት ሁኔታዎች አሉ ማለት ነው። ነገር ግን በአጠቃላይ ደግሞ ለዜጋ ተጠያቂ የሚሆነው መንግስት ነው ብዬ አምናለሁ። ለምን የወጣ ህግ እያለ መንገድ መዝጋት አቅም እሱ እጅ ላይ እያለ ወይ ደግሞ በተመቻቸ መንገድ ደግሞ የሚፈለገውን የስራ አቅርቦት ፈልጎ ከዓለም አቀፍ ድርጅቶች ካሉ የስራ ወይ ደግሞ ብዙ ሰራተኛ ከሚፈልጉ ሀገሮች ጋር የሁለትዮሽ ስምምነት በመፍጠር ሰራተኛ በሰላማዊ መንገድ ወደ ውጭ ሀገር ሳይዘገይ ሳይሰለች ፈጣን መስተንግዶ ሊሰጥ ይገባል። ያ ነው። ይሄን እስካላረገ ድረስ መንግስትም ከግለሰብ ወይ ከአባትና እናት ጋር ይጠየቃል ብዬ አምናለሁ። የተከበሩ አመሰግኖታለሁ። አቶ ቢኒያም ምናልባት ጨምሮ እንዲያስረዱን የምንፈልጋቸው ለምሳሌ ልጆች ውጭ ሀገር ይሄዳሉ። አንዱ ውጭ ሀገር ከሚሄዱበት መንገድ ሱዲ አረቢያ ነው። አንዱ ሱዲ አረቢያ ነው ሰዎች ፍልሰት የሚያደርጉበት። ሁለተኛው ደግሞ ሳውዝ አፍሪካ ነው። እነኚህ ህፃናት የሚሄዱት በሁለት ነገር ነው። አንዱ ውጭ ሀገር ያለው ሰው ፑሊንግ ፋክተር ከምንላቸው አንዱ ነው። ፑሽንግ ፋክተር የምንለው ለምሳሌ ዱራሜ ላይ የተደረገውን ጥናት ወንድማችን ሊያስረዳን ይችላል። ድጋሜ እድል ስንሰጠው ከዱራሜ ሳውዝ አፍሪካ ያልሄደ ሰው የለም፣ ዘመድ ያሌለው ሰው የለም ይላል። ከ18 በታች ያሉት ከ12 እድሜ አካባቢ ያሉት ልጆች ይሄዳሉ። የሚሄዱበት ፑሊንግ ፋክተሩ እዛ ያለው ዘመድ ይጠራዋል። ይሄ ልጅ 18 እድሜ አይደለም፣ እዛ ሲሄድም ይሰራል፣ ኤክስፕሎይቴሽኑ ይፈጠራሉ። ለነዚህ ህጎች ያስቀመጡ ነገር አለ እንደ ሀገራችን? እሺ አመሰግናለሁ። ቮይስ ኦፍ ሪፊውጂስ ኤንድ ሚግራንትስ። አዎ ህጋችን በግልጽ አስቀምጧል። ይሄ አዋጁ ሂውማን ትራፊኪንግ ኤንድ ስማግሊንግ በተመለከተ ይሄ አሁን የምንገልጸው ድርጊት ስማግሊንግ ይባላል። በህገወጥ መንገድ ሰውን ድንበር ማሻገር ተብሎ በአዋጁ አንቀጽ 8 ላይ በግልጽ ተቀምጧል። ስለዚህ ማንኛውም ሰው በቀጥታም ሆነ በተዘዋዋሪ የገንዘብ ወይም ቁሳዊ ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ሰውን በህገወጥ መንገድ ወደ ኢትዮጵያ ግዛት እንዲገባ ከኢትዮጵያ ግዛት እንዲወጣ ወይም ደግሞ ከኢትዮጵያ ግዛት እንዲተላለፍ ያደረገ ወይም ደግሞ ሰውን ለማስወጣት ዝግጅት ያደረገ ይላል። አሁን ህጋችን በጣም ጥሩነቱ ኢንተረስቲንግ ፓርቱ ምንድነው? በወንጀል ላይ ፕሪፓሬሽን አያስቀጣም። አቶ ቤካም እዚህ ላይ አድ ማድረግ ይችላሉ። ፕሪፓሬሽን ማለት ዝግጅት፣ ያልተጠናቀቀ ድርጊት ማለት ነው። ፉሊ ወደ አክሽን ያልገባ ድርጊት ነው ፕሪፓሬሽን ማለት ነው። በስማግሊንግ ግን በልዩ ሁኔታ ሰውን ከህገወጥ መንገድ ድንበር ለማሻገር መዘጋጀት በራሱ ፕሪፔር ማድረግ በራሱ ኖት ኦንሊ ማስወጣት አይደለም፣ ዝግጅት ማድረግ በራሱ ክሪሚናላይዝድ የሆነ አክት ነው ኦር ደግሞ ድርጊት ነው። ስለዚህ በእንደዚህ አይነት መሰል ድርጊት ላይ የተሳተፈ ግለሰብ ከ5 ዓመት እስከ 10 ዓመት በሚደርስ ጽኑ እስራትና ከብር 10,000 እስከ 100 በሚደርስ የገንዘብ መቀጮ ይቀጣል። ስለዚህ እዚህ ጋር ማየት ያለብን ሰውን ከሀገር ለማስወጣት መዘጋጀት በራሱ ፕሪፔር ማድረግ ወደ ድርጊት ሳይገባ መዘጋጀት በራሱ የሚያስቀጣ ድርጊት ነው። ሌት አሉን ማስወጣት እንዲተላለፍ ማድረግ ይቅርና ማለት ነው። ስለዚህ ህጋችን እንደዚህ ይሄንን ክሪሚናላይዝ ካረገ በኋላ ደግሞ ይሄንን ድርጊት የሚያከብዱ ሁኔታዎች በግልጽ ላይ በህጉ ላይ በግልጽ ተቀምጧል። ለምሳሌ
የወንጀል ድርጊቱ የተፈጸመው በህፃናት ከሆነ በአእምሮ ህመምተኛ ወይም በአካል ጉዳተኛ ላይ ወይም አደንዛዥ እጽ ወር መድኃኒት ወር የጦር መሳሪያ በመጠቀም ወር ደግሞ የውጭ ሀገር የስራ ስምሪት ፈቃድ ያለው ሰው ፈቃዱን ሽፋት በማድረግ የተፈጸመ እንደሆነ ከ7 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና ከ20 ሺህ እስከ 150 ሺህ ብር በሚደርስ የገንዘብ መቀጮ ይቀጣል። ይህንን ድርጊት ደግሞ ድጋሚ የሚያከብድ ድንጋጌ በዚሁ በአንቀጹ 8 ንዑስ አንቀጽ 3 ላይ ተቀምጧል። ይህም ምንድነው? በተጎጂው ላይ ከባድ የአካል ጉዳት ወር ደግሞ የማይድን በሽታ ወር ዘላቂ አካል የአእምሮ ጉዳት ካስከተለ ወር ደግሞ ወንጀል አድራጊው ድርጊቱ የፈጸመው የተደራጀ የወንጀል ቡድን አባል በመሆን ከሆነ ቅጣቱ ከ10 ዓመት እስከ 25 ዓመት ወይም ላይፍ ኢምፕሪዝመንት ድረስ ይደርሳል ማለት ነው። ሁለተኛ ደግሞ በተጎጂው ላይ ሞት ከተከሰተ ዴዝ ኦፍ ዘ ቪክቲም ከተከሰተ ቅጣቱ ከ15 ዓመት እስከ 25 ዓመት ወይም ደግሞ በእድሜ ልክ ጽኑ እስራት ወይም ደግሞ በሞት ያስቀጣል። ስለዚህ ህጋችን ጠንከር ያለ ቅጣት ነው ያስቀመጠው። ቅድም እንዳልኩት በአዋጁ አንቀጽ 8 ላይ የተከለከሉ ድርጊቶች ተብለው ለምሳሌ ማንም ሰው ጥቅም ለማግኘትም በቀጥታም ይሁን በተዘዋዋሪ ሰውን በኢትዮጵያ ግዛት ውስጥ እንዲገባ ማድረግ፣ ከኢትዮጵያ ግዛት እንዲወጣ ማድረግ፣ በኢትዮጵያ ግዛት ውስጥ እንዲተላለፍ ማድረግ፣ ሰውን በኢትዮጵያ ግዛት ለማስወጣት ዝግጅትን ማድረግ። ለምሳሌ ዝግጅት ማድረግ አንድ ቤት ውስጥ አስቀምጦ መዘጋጀት በራሱ አልወጡም፣ ቤት ውስጥ ተቀምጠው ከተገኙ ሳይወጡ እንኳን ከኢትዮጵያ ድንበር እንኳን ሳይወጡ ቢገኙ ኢትዮጵያ ውስጥ ሆኖ ቢገኙ እንኳን ይህ ወንጀል ነው። እንዳልኩት የቅጣቱን ሁኔታ ህጉ በግልጽ አስቀምጧልና ህጋችን በዚህ ሁኔታ ላይ እስከ ዴስ ፔናሊቲ እስከ ሞት ቅጣት ድረስ የተቀመጠ ቅጣት ነውና ጠንከር ያለ ህግ ነው አለን ብዬ ማስበው። ሪሰንትሊም በሞት የተቀጡ ግለሰቦች ሚዲያ ላይ ሰምተዋቸዋል። አስፈላጊ ከሆነ ፋይል ነምበሩም እጄ ላይ ያሉ ከዚህ በፊት በጣም ኖተሪየስ የሆኑ ሂውማን ትራፊከርስ ስማግለርስ የተቀጡ ሰዎች አሉ። ስማቸውን መጥቀስ አስፈላጊ ስላልሆነ ነው እንጂ ፋይል ነምበራቸውም ጉዳዩን ያየውን ፍርድ ቤት ፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት የወሰናቸው ውሳኔዎች የቅጣቱ አመት አለ እጄ ላይ። አስፈላጊ ከሆነ ዲስክሎዝ ማድረግ ይቻላል። ስለዚህ ህጋችን በዚህ ረገድ በጣም ስትሪክት የሆነ ፔናሊቲ ነው የተቀመጠው። ስለዚህ ህጋችን ክፍተት አለበት ብዬ አላስብም። እንደውም ሞር ጠንከር ያለ ህግ ነው ያለን ብዬ ነው ማሰበው። ቮይስ ኦፍ ሬፊውጂስ አመሰግኖታለሁ። ወደ ኦቡቤካ እንመለሳለን። ለወንድማችን እድልን ሰጥና ፋይንዳቸው ላይ ኤክስፕሎይቴሽን ለምሳሌ አለ ሳውዝ አፍሪካ ላይ ብዙ ዘመዶች ልጆቹን በዚህ መንገድ ያመጣሉ፣ ለ3 ዓመት ያሰራሉ በሱቃቸው። ከዛም በኋላ የሆነ ትንሽ ገንዘብ ይሰጠና ሱቅ ይከፍታል። እዚህ ላይ ምናልባት ፋይንድ ያደረጋችሁት ነገር ምን አለ፣ ህጉስ ምን ይላል የሚለውን ደግሞ እነሱን እንጠይቃለን። እሺ አመሰግናለሁ። ልክ ነው። ኤክስፕሎይቴሽን በጣም ሳውዝ አፍሪካ ከተወሰደ በኋላ እንደው ምንድነው የምናነሳው? ቅድም ባልኳቸው አንድ በጣም ረዘም ያለ ጊዜ የተለያዩ ትሬኒንጎችን እዚህ አካባቢ በጣም ዴዲኬትድ በመሆን ከሚሰጡ ሰዎች ውስጥ አንዱ እኔ ነኝና ወንድም ለወንድሙ ተገዢ እስከ መሆን ድረስ እየደረሰ ነው። ለምን? ገንዘብ ከፍሎ ስለወሰደ ብቻ ከ6 ዓመት እስከ 8 ዓመት ሱቅ ውስጥ ይቆያል ልጁ። ከ6 ዓመት እስከ 8 ዓመት ሱቅ ውስጥ ይቆያል። ስለዚህ ከፍተኛ የሆነ ብዝበዛ ላይ ነው ልጆቹ እየወደቁ ያሉት ማለት ነው። ይሄንን ወላጆች ጭምር ያውቃሉ እዚህ ማለት ነው። የኛም ጥናት ላይ አይደንቲፋይ አድርገናል ይሄንን። አጋጣሚውን አገኝቼ ደግሞ በአካልም እስከ ሳውዝ አፍሪካ የማሄድና የማያትም እድል አገኝቼ ነበረና አንድ ሰው ከአንድ ቤት ሳይወጣ ለ8 እስከ 10 ዓመት ድረስ በአንድ ሱቅ ውስጥ ሳይንቀሳቀስ ያኛው ቪሌጅ ላይ ጥሎት እሱ ወይም ታውንሺፕም ሊሆን ይችላል የተሻለ ሲቲም ሊሄድ ይችላልና በእንደዛ አይነት ሲሆን አብዛኛውን አሁን ሰሞኑን እንደተከሰተው በየወቅቱ በሚከሰተው ዚኖፎቢያም ጭምር የመጀመሪያ ተጠቂዎቹ እነዚህ ልጆች ናቸው ማለት ነው። ስለዚህ እሱም ብቻ አይደለም፣ አሰርቶ ከጨረሰ በኋላ እዚህ አገር ቤት ውስጥ በተለይ ባህላዊ ዳኝነቱ
በብዛት የሚመለከተው ይህንን ጉዳይ ነው። ልጆቹ የሚጣሉት ሳውዝ አፍሪካ ነው። ቤተሰብ እዚህ ሽምግልና ይቀመጣል። ፋይናሊ ከሱቅ አውጥቶም ጭምር ያባራል ማለት ነው። ምክንያቱም ያንን ያወጣሁትን ገንዘብ ኢቨን ኢፍ ወንድም ነው ይህን የሚያደርገው ታናሽ ታላቁን ታላቅ ታናሹን ጭምር ያጎት ልጅ ያክስት ልጅ እንደዚህ በተለይም በጣም የቅርብ ፋሚሊ የሆኑ ናቸውና የሚወሰዱት እነዚህ ሱቅ ላይ ሆኖ ሲሆኑ እንደዚህ አይነት ነገር ነው የሚያጋጥመውና ይሄ በጣም በማህበረሰቡ ዘንድም ክሊርሊ የሚታወቅ ነው። ቀደም ሲል እዚህ አካባቢ ይህን ጉዳይ ትክክል አይደለም የሚለውን ማውራት አይቻልም። አሁን ማህበረሰቡ ስለገባው ትክክል አይደለም ሲባል እስቲ ንገረን የሚል ነገር ውስጥ ገብተዋል ማለት ነው። ስለዚህ ሴንስ ማድረግ ተችሏል። ይሄ ኤክስፕሎቴሽን አለ በመንገድ ላይ ያለው እንደነበረው ነው ማለት ነው። በእኛ ጥናት ላይፍ ሎስ 3% የሚል ነው የያዝነው። 3% ላይፍ ሎስ ነው። ፊዚካል ኢንጁሪ 7.5% ነው። ሳይኮሎጂካል 2% ነው። ሚሲንግ ማይግረንትስ 3% ማለት ነው። እንደው አንድ ሀዲያ ዞን ራፊድ የተሰራ አንድ ሰርቬይ አለና በዛ ላይ ከ2004 እስከ 2016 የነበረው ሲታይ ከ2597 በላይ ሚሲንግ ነው፣ የት እንደገባ የማይታወቅ ማለት ነው። ስለዚህ በርካታ የሆነ የአካል ጉዳቶች እንዳሉም እዛ ሳውዝ አፍሪካ ደግሞ አምልጠው እንደው በዚህ ውስጥ አልፎ ሲገባ የጉልበት ብዝበዛው ስፔሻሊ የጉልበት ብዝበዛ ነው ሳውዝ አፍሪካ ላይ ያለው ማለት ነው። የጉልበት ብዝበዛው በጣም በስፋት የሚታየው እሱ ነው። ሌላ የአካል ዝውውር የሚለው በተለይ መንገድ ላይ ካልሆነ በስተቀር ከሳውዝ አፍሪካ ከደረሰ በኋላ እንዳለ ብዙ ጊዜ አንሰማውም። ግን የምንሰማውም ከማይግራንትም የምንሰማው ከፍተኛ የሆነ የጉልበት ብዝበዛ እንዳለ ይገለጻል። አመሰግኖታለሁ። አቶ ቤካ የጉልበትን ብዝበዛ በተመለከተ የቤተሰብን ሪስፖንሲቢሊቲ በተመለከተ ህጉ ምን ይላል? ሰዎች ወደ ሌላ ሀገር ሄዶ የጉልበት ብዝበዛ ሲደርስባቸው በተለይም ከ18 ዓመት ዕድሜ በታች ከሆኑ እንግዲህ አዋጅ 1178 የወጣበት ምክንያት አንደኛው ሰዎች ለህገወጥ ቅጥር እንዳይደረጉ ነው። ህገወጥ ቅጥር ሲደረግ ደግሞ ያ ሰው ለጉልበት ወይ ደግሞ ለጉልበት ብዝበዛ፣ ኤክስፕሎይቴሽን፣ ለሴክሹዋል ሃራስመንት ለብዙ ነገር ይዳረጋል። አዋጁ ይህን ለመከላከል ነው የወጣው። ሲጀመርም ፕሪያምብሉ መጀመሪያ ላይ እንደሚያስቀምጠው ሰዎች ወደ ውጭ ሀገር ሲወጡ ወይ ደግሞ ሲቀጠሩ ላላስፈላጊ የሰብአዊ መብት ጥሰታቸው እንዳይፈጸም ነው ይላል አዋጁ የወጣበት ማለት ነው። ሌላው ደግሞ ዲፊኒሽኑ ላይ ሰርቪቲዩድ ብሎ አስቀምጧል። ሰርቪቲዩድ ለምሳሌ ምንድነው? ሰው መውጣት ከማይችልበት ሰው ስር ተቀጥሮ ሲሰራ ማለት ነው። which means መፍቱም እያጣ መፍቱም እየተገፋ የሚሰራበት ሁኔታ ነው ማለት ነው። ስለዚህ ወንድም ቢኒያም ቅድም እንዳነሳው የአዋጅ 1178 ስር የተዘረዘሩ የቅጣት አይነቶች ይህንም ያካተተ ነው ማለት ነው። ሌላው 18 ዓመት በታች በአይሌውም በፕሮቶኮሎችም በጣም የተከለከለ ነው። ሰዎች ወደ ውጭ ሀገር ሲወጡ ወይ ደግሞ ውስጥ ሀገርም ሆኖ ኤክስፕሎይት ወይ ደግሞ ለስልቨሪ መሆን እንደሌለባቸው ያስቀምጣል። ይሄ ደግሞ ህገ መንግስታችን የዓለም አቀፍ ስምምነቶች ኢንቴግራል ፓርት አድርጓል። which means ኢትዮጵያ መንግስት ወይ ደግሞ ያሉ ህጎች ይህን የመቀጣት ወይ ደግሞ ሪፈር ተደርጎ መቀጣት ይችላሉ ማለት ነው። ይሄ ነው የተከበረው ያለው ነገር። አመሰግኖታለሁ። አቶ ቢኒያም አሁን ባናሳናቸው አንድ ጥያቄ ልጨምርና ለምሳሌ ሰዎች ከሀገራቸው ወጥቶ ሌላ ቦታ ላይ ጥቃት ይደርስባቸዋል። ለምሳሌ ቅድም ወንድማችን እንዳነሱት ማለት ነው ሳውዝ አፍሪካ ላይ ደላሎች ከዛ ከሳውዝ ሪጅን የሚያነሱት ዘመዶች ናቸው ደላሎቹ። ልጆች የሆነ ቦታ ይደርሱና ይጠፋሉ። ሰዎች ለመንግስት እንዳይናገሩ ሽምግልና ይደረጋል። ቅድም እሳቸው እንዳነሱት ማለት ነው። ህጉ ምን ይላል በዚህ?
ኤክስፕሎይቴሽኑንም ጭምር ማለት ነው። እሺ ጥሩ ነው። ቮይስ እዚህ ጋር ትንሽ እኔም ግር የሚለኝ ነገር ምንድን ነው ያለው፣ አንዳንዴ ሂውማን ትራፊኪንግ ኤንድ ስማግሊንግ በጣም የሚቀላቀሉበት ሁኔታ አለ። ለምሳሌ ሰውየው ከሀገር ነው የወጣው፣ ስማግል አድርጎ ነው የወጣው። ዜን ከሀገር ከወጣ በኋላ ኤክስፕሎይቴሽን ይገጥመዋል። ለምሳሌ ከሀገር ነው የወጣው፣ ከሀገር ወጥቷል። አላማው ከሀገር መውጣት ነው፣ ከኢትዮጵያ ድንበር በህገወጥ መንገድ መውጣት ነው አላማው። ኦን ዛት ፕሮሰስ ግን ቅድም የተባለው ኤክስፕሎይቴሽን የአንቀጽ 3 ላይ የተዘረዘሩ ኤክስፕሎይቴሽኖች ይገጥሙታል። ለምሳሌ በሰርቪቲዩድ ሊያዝ ይችላል፣ በአገልጋይነት ሊያዝ ይችላል። ስለዚህ እዚህ አይነት ነገሮች ላይ የተደበላለቀ ሁኔታ አለ። ለምሳሌ ሰውየውን ለመክሰስ እንኳን ቢያስፈልግ አጥፊውን ሌታስ ደላላውን ወር ደግሞ ከሀገር ያስወጣውን ሰውዬ ለመክሰስ እንኳን ቢያስፈልግ በየትኛው የህግ ፕሮቪዥን ነው ለመክሰስ የሚለው አጨቃጫቂ ነው። ምክንያቱም ዜር ኢዝ ኤክስፕሎይቴሽን ኦን ዛን ሃንድ፣ በሌላ በኩል ደግሞ ሰውየው ከሀገር ከድንበር ወጥቷል። እርስ በርስ በጣም የሚጋጩ ነገር አለ። እንደኔ ፐርፐዙ ነው መታየት ያለበት። የሰውየው የመጀመሪያው ኤም ከሀገር መውጣት እስከሆነ ድረስ ሰውየው አጥፊው መከሰስ ያለበት በስማግሊንግ ፕሮቪዥንስ ናቸው ብዬ አስባለሁ። ብዙ ጊዜ እንደዚህ አይነት ሁኔታዎች በጣም ይቀላቀላሉ። ኤክስፕሎይቴሽን እና ስማግሊንግ በጣም ይቀላቀላሉ። እንደተባለው ነው። ለምሳሌ ከሀገር ወጥተው ሌላ ሀገር ላይ ጥቃት ይደርስባቸዋል፣ ወር ደግሞ በአገልጋይነት፣ በባርነት፣ በዝሙት አሳዳሪነት፣ በወሲብ ተግባር ላይ፣ በብዝበዛ፣ በግዳጅ ስራ ላይ በኤክስፕሎይቴሽን ይያዛሉና እኛ ማየት ያለብን የመጀመሪያውን አላማ ነው። ለምሳሌ ሰውየው ይሄ ኤክስፕሎይት የተደረገው ሰውዬ መጀመሪያ አላማው ምንድን ነው? ከሀገር መውጣት፣ በህገወጥ መንገድ ከድንበር መሻገር እስከሆነ ድረስ መጀመሪያ ላይ ማየት ያለብን የቪክቲሙን አላማ ነው ብዬ አስባለሁ። ምክንያቱም ቅድም እንዳልኩ አሁን እንደገለጽኩት እነዚህ ሁለት አይነት ሁኔታዎች በጣም የሚቀላቀሉበት ሁኔታ ስለሚፈጠር ማለት ነው። እዚህ ላይ አንድ ነገር ሊጨምሩት የተከበሩ ኦኬ፣ ይችላል። ጥያቄ አለኝ ጨምሩና ከዛም በኋላ ጥያቄውን ጠይቃለሁ። ልጨምረው? አዎ ጨምሩና ጥያቄን ከዛ ቀጥላለሁ። እንግዲህ ወንጀል ህጋችን ላይ ድንበር ተሻጋሪ ወንጀል ተብሎ የተቀመጡ አሉ። ከነዚህ ውጭ ለምሳሌ ሁማን ትራፊኪንግ ነው። አንድ ግለሰብ ሳውዝ አፍሪካም ሆኖ ታንዛኒያም ሆኖ ዱባይም ሆኖ አውሮፓም ሆኖ የሁማን ትራፊኪንግ ስራ ላይ የሚሰማራ በህገወጥ መንገድ ተሰማርቶ ከተገኘ እንዲሁም ዜጎችን ደግሞ በዛ አግባብ ኤክስፕሎይት ካደረገ የዛ ሀገር ያለው መንግስት ከኢትዮጵያ መንግስት ጋር የመተባበር ግዴታ አለበት። ይሄ ደግሞ ያው ወንጀል ተሻጋሪ የተባለበት ምክንያት ወንጀሉ በሎካል ወይ ደግሞ ወንጀሉ የተፈጸመበት ቦታ ብቻ ተብሎ የተሰጠ ለአንድ ሀገር ብቻ የተሰጠ ስልጣን አይደለም። ስለዚህ አሁን እዚህ ላይ ያሉ ወይ ደላሎችም ሊኖሩ ይችላሉ፣ ሌላ አካልም ሊኖር ይችላል። የትም ሀገር ሆኖ እንደዚህ አይነት ስራ ላይ ከተሰማራ ያ ስራ ላይ የተሰማራውን ግለሰብ ኢትዮጵያ መንግስት ወደ ሀገር የመመለስና እዛ ያለው መንግስት ደግሞ ከኢንተርፖል ጋር ተባብሮ አሁን በዚህ ሳምንት የኢትዮጵያ መንግስት በጠቅላይ ሚኒስትር ቢሮ ስር ተደራጅቶ እየሰራ እንዳለው ማለት ኮሚቴ አቋቁሞ እየሰራ እንዳለው ግለሰቦቹ ወደ ሀገር መልሶ በዚህ አዋጅ መሰረት በ1178 መሰረት ሊጠየቁ ይችላሉ ማለት ነው። ስለዚህ የምንጠየቅበት መካኒዝም የለም ብሎ አንዳንድ ሰዎች ይህን ነገር ሪኮርድ አድርጎ ተበራክቶ ሊሰራ ስለሚችል ይህን በዚሁ እንዲገነዘቡ ፈልጋለሁ። አመሰግናለሁ። አቶ ቢኒያም ቅድም የቅጣቱን እንትን መቅጫ አንስቶ ነበረ። እስከ እድሜ እስከ ሞት ድረስ ያደርሳል የሚለውን ህብረተሰቡ ጋር ብዙ ግንዛቤ የለም። ህጎች ሲወጡ ህብረተሰቡ እንዲገነዘብ ማድረግ የሚችል የመንግስት አካል ነው ወይም ድርጅቶች ናቸው። ቅድም ወንድማችን እንዳነሱ ትሬኒንግ የሚያደርጉ ከዩኒቨርሲቲ እነኚህ ናቸው። ለምሳሌ አሁን ብዙ ጊዜ ብዙ ሰዎችን አገኛለሁ
ሳውዝ አፍሪካ ያሉት በዚህ መንገድ የሚሉት ለምሳሌ የራሳችን ገንዘብ አውጥተን እዛ ስለምናደርሳቸው ያንናል ጊዜ መስራት አለባቸው ይላሉ። ግን በፍርማ የላቸውም እነኚህ ሰዎች በቃል ነው ወይን የሚነጋገሩ ነገር የለም። ገንዘብ ከፍሎ ያደርሰዋል፣ ከዛ ያሰራዋል። ይሄ ሰው በህግ መጠየቅ ይችላል ወይን ሌላ አካል እነሱን ወክሎ መጠየቅ ይችላል? እንደ ህጉ በሚገባ ይጠየቃል። ወንጀል ለመፈጸም ስምምነት ማድረግ ወንጀል ከወንጀል ተጠያቂነት ወር ከክሪሚናል ሪስፖንሲቢሊቲ አያስቀርም። ለምሳሌ ምክንያቱም የወንጀል ጉዳይ የሁለቱ የተስማሚዎቹ የተጎጂውና የቪክቲሙና ወር የአዘዋዋሪው ጉዳይ አይደለም፣ የፐብሊክ ጉዳይ ነው። የወንጀል ጉዳይ መንግስት የሚመለከተው ጉዳይ ነው። የወንጀል ኢለመንት የፐብሊክ ጉዳይ ነው። ልክ እንደ ሌላ አይነት ህጎች በግለሰቡ ለምሳሌ ሲቪል ጉዳይ አይደለም፣ ፍትሐ ብሔር ጉዳይ አይደለም። የወንጀል ጉዳይ ፐብሊክ ኢለመንት ያለበት ጉዳይ ነው። ዋቴቨር ስምምነት ቪክቲም እንኳን ኮንሰንት ቢኖረው ፈቃደኝነት እንኳን ቢኖረው አጥፊውን ከመከሰስ አያድነውም፣ የቪክቲም ኮንሰንት ማለት ነው። ስለዚህ የወንጀል ጉዳይ ነው፣ የፐብሊክ ኢለመንት ያለው ጉዳይ ስለሆነ ተጠያቂነት በሚገባ ይኖረዋል። በዚህ በሂውማን ትራፊኪንግም ወር ደግሞ በስማግሊንግ ላይ የተሳተፈ ማንኛውም ሰው ቅጣቱ ሰቨር በጣም እንደውም ከፍ ያለ ቅጣት ነው። ለምሳሌ ተጎጂው ቅድም እንደገለጽኩት የሞተ እንደሆነ እስከ ሞት በሚያደርስ ቅጣት ነው የሚቀጣውና ይሄ የቪክቲሙ ኮንሴንት ኢረሌቫንት ነው፣ ምንም ጥቅም የለውም። ፈቃደኛ እንኳን ሆነም አልሆነም ምንም ኢረሌቫንት ነው። ስለዚህ በዚህ አግባብ ብናየው ባይ ነኝ። አመሰግናለሁ። ሌላ ጥያቄ ልጠይቅ ነበረ፣ ያው መልሱ ተመልሷል። ለምሳሌ ልጆች በዚህ መንገድ ሲወጡ መንገድ ላይ በደላሎች ይታፈኑና ይደበደባሉ። ሶሻል ሚዲያን በመጠቀም የነሱን ኢሜጅ ይልካሉ፣ ቪዲዮ ማለት ነው ወይም ፒክቸር ይልካሉ። ከዛም በኋላ ገንዘብ ይገባል። ገንዘብ ሲገባ ደግሞ በኢትዮጵያ ባንክ ነው፣ በንግድ ባንክ ነው ወደ ሌላ ሀገር የሚላክ። ለምሳሌ አሁን ቤተሰቡ ለመንግስት እንዳይናገር ወንጀሉ የተፈጠረው ሌላ ሀገር ነው። ገንዘብ ይልካሉ ግዴታ ስለሆነባቸው ልጃቸው እንዳይሞት ወይን እንዳይታሰር ወይን ችግር እንዳይደርስበት። ገንዘብ የሚላክበት አካውንት አገር ቤት አለ። አገር ቤት ያለ አካውንት ላይ ይላክና ከዛ አገር ቤት ያለው አካውንት ደግሞ ወደ ሌላ ሀገር ይልካል። ይሄንስ ህግ ምን ይላል? ለሁለታችሁም የምጨምሩ ነገር ካለ ከዛ ወደ ወንድማችን ተመለሰ። ቀደምና እቀድማለሁ፣ ችግር የለውም፣ ቀጥላለሁ። እሺ እኔ በግሌ 3 ሰው አካውንት ልኮልኝ ነበር የመን ላይ ሳውዲና የመን መሃል ሆኖ ሰዎችን ይደበድባሉና አካውንት ልካሉ። አካውንቱን ሞባይል ባንኪንግ ላይ ሲያስገባ ኮስሞቲክስ ምናምን ነው የሚለው የሆነ ድርጅት አካውንት ነው። ይሄን ለፖሊስ ሰጠው፣ ለሚመለከተው አካል አቀረብኩ። ነገር ግን ቅድም እንዳልኩት የሎ ኢንፎርስመንት ኢንኮሬጅመንት ስለሌለ ያ ነገር የታደረስክ ብዬ 3 ጊዜ ጠየቁ። እናያለን፣ ያው ልጁ ከዛ ተለቆ ሄዷል። እናያለን፣ እያጠና ነው፣ ከመጀመሪያ መንቀል ስላለብን ነው፣ ከሶርሱ መንቀል ስላለብን ነው የሚያለ ለምሳሌ ማለት ነው። ስለዚህ ምን አለ መሰለ ኢትዮጵያ ውስጥ ህግ አለን። ህጉ ጥብቅ ነው፣ በአንቀጽ ጥብቅ ነው፣ ግን በተግባር ህግ የሚያስከብር አካል ራሱ ያገባኛል የፓብሊክ ኢንተረስት ነው የተጎዳ ብሎ የካቢኔ ውሳኔ እስከሚሰጥ ድረስ ህጉን ተግባራዊ ሊያደርግ አይችልም። ዋና ችግሩ ይሄ ነው። ህግ መኖር ብቻ በቂ አይደለም። የህግ ክፍተቶች ብቻ መኖር በቂ አይደለም። ነገር ግን ባለው ህግ ራሱ ለምሳሌ አዲስ አበባ ላይ ስንት ደላላ አለ፣ ብዙ ሁማን ትራፊኪንግ የሚሰሩ አሉ፣ ፖሊስ ጣቢያ አካባቢ ሆኖ የሚሰሩ አሉ። ይሄን አቁሞ አጥንቶ ፕላን አውጥቶ በአመት ይሄን ኃይል መስራት አለብን ብሎ መስራት ያለበት የህግ አካል ነው፣ ሁላችንም ጭምር ማለት ነው። ስለዚህ ይሄ ስላለ ማን አጥንቶ ለአቃቢ ህግ አሳልፎ አቃቢ ህግ አጥንቶ ክስ የሚከፍትበት እንዴት ነው? አሁን ለምሳሌ ይህን ሳምንት እየተሰራ ያለው እያያችሁ ነው። ይህን 2 ሳምንት
በጠቅላይ ሚኒስትር ኢኒሺቲቭ ስለተጀመረው ወንጀለኞቹን ዜጎችን የሚያሰቃዩት ከውጭ ሀገር ይምጡ እዛ ሆኖ ዜጎቻችን ማሰቃየት የለባቸውም ተብሎ አጀንዳ ተሰጥቶ አቅጣጫ ተሰጥቶ ከፌደራል ፖሊስ ጋር እንዲሰሩ መደረጋቸው ያው በጠቅላይ ሚኒስትር ወይ ደግሞ በካቢኔ ድረስ ስለተጀመረ ነው እንጂ ፖሊስ ወንጀሉ ሲሰራ ፖሊስ ወንጀሉ ሚዲያ ላይ ሲሰማ መርማሪና አቃቢ ይህን ነገር ሲያይ የዜጎችን ደህንነት የማስጠበቅ ግዴታ አለባቸው። አቃቢ ግን ፖሊስም ማለት ያ ምን ያገባኝ ሳይሆን ካለቆቻቸው ወይ ደግሞ ለአለቆቻቸው በመንገር ማሳመን ፕሮፖዛል በማቅረብ ይህን ነገር ሊሰሩ ይችላሉ። ነገር ግን እነሱም በብዙ ነገር ስለተበረዙ አንደኛ በፖለቲካ፣ ሁለተኛ በኢኮኖሚ፣ ሶስተኛ በኑሮ ስለዚህ ይህ ነገር ማን ይጠብቃል ነው እንጂ የተከበሩ ህጉ ማንኛውም ሰው የትም ሀገር ሆኖ ኢትዮጵያ ውስጥ የወንጀል ወይ ደግሞ ብሩ ሲገባ ከወንጀል ምንጩ ከወንጀል መሆኑ ከተታወቀ አካውንቱን የመዝጋት የመመርመር ጫፉን ተከትሎ ማን እንደሆነ የማወቅ ግዴታ አለበት። ይሄ ነው ያለው የተከበረው። አቶ ቢኒያም መጨመሩ ነገር ካለ? ያው ተመሳሳይ ነው ሐሳቤ ብዙ እንትን አይልም። ነገር ግን አሁን ለምሳሌ ይሄ ሁማን ትራፊኪንግ ኤንድ ስማግሊንግን በተመለከተ በአዋጁ ራሱ ብሔራዊ ምክር ቤት የሚጠራ ተቋቁሟል። ናሽናል ካውንስል አለ። ብዙ የመንግስት አቃቤ ሕግ ያለበት የውጭ ጉዳይ ሚኒስቴር፣ ሰላም ሚኒስቴር፣ የሰራተኛና ማህበራዊ ጉዳይ፣ የስደተኛ ከስደት ተመላሽ ኤጀንሲ፣ የሴቶች የህፃናት ወጣቶች ሚኒስቴር፣ የስራ ዕድል ፈጠራ፣ የጤና ሚኒስቴር፣ ፌዴራል ፖሊስ፣ ብሔራዊ ባንክ፣ ብሔራዊ መረጃ አገልግሎት፣ ሲቪል ማህበረሰብ ድርጅት፣ የሃይማኖት ድርጅቶች እነዚሁን ላይ የተካተቱበት ካውንስል አለ። ምክንያቱም ከሁሉም ጋር የሚገናኝ ስለሆነ ማለት ነው። እና እነዚህ ሁላ የገቨርንመንት ቦዲዎች ስቴክሆልደርስ ናቸው። በዚህ ጉዳይ ላይ የሚመለከታቸው ነው። ለምሳሌ ባንክ አለ። ቅድም እንደተባለው ትራንዛክሽኑ በባንክ የሚደረግ ስለሆነ ባንክ አለ። ፖሊስ እንደዚህ አይነት ሰስፒሺየስ የሆነ አክቲቪቲዎች ሲኖር ምርመራ መጀመር ይችላል። ፖሊስ አለ። ምርመራ ከተጣራ በኋላ ደግሞ አቃቤ ሕግ ክስ መመስረት ይችላል። ከዛ በፊት ደግሞ ብሔራዊ መረጃና ደህንነት አገልግሎትም መረጃን በዚህ ጉዳይ ላይ የተሳተፉ ሰዎችን የመከታተል ኃላፊነት አለበት። ህጉም ቅድም እንደተገለጸው ህግ አለ። ለምሳሌ መኒ ላውንደሪንግ የሚባል ፕሮክላሜሽን አለ። ምንድነው? ምንጩ ያልታወቀ ገንዘብ ወደ አንድ ሰው አካውንት ሲገባ ከወንጀል ፍሬ የመነጨ መሆኑ ከታወቀ ያ ሰውዬ ገንዘቡ የገባለት ሰውዬ ክሪሚናሊ ሪስፖንሲብል ነው። ምክንያቱም ምንጩ ከወንጀል ፍሬ የመነጨ ስለሆነ ማለት ነው። እና አሁን የህግ ችግር የለብንም እንደተባልነው። እንዲሁም ይህንን ጉዳይ ይሄ ሁማን ስማግሊንግ ኤንድ ሁማን ትራፊክን ችግር ለመፍታት ናሽናል ካውንስል ተቋቁሟል። ቅድም የጠቀስካቸውን የገቨርንመንት ቦዲዎች ኢንክሉድ የተደረጉበትና ህግም አለ እንትርም አለ ኢንስቲትዩሽን አለ እንትን ለማድረግ የተፈጠረውን ችግር የሂውማን ትራፊኪንግ ላይ ስማግሊንግ ላይ ያለውን ችግር አድሬስ ለማድረግ ኢንስቲትዩሽኖችም አሉ። ምን ያህል ኢፌክቲቭ ናቸው አይደለም የሚለውን ነገር ለኦዲየንሱ እኔ ጀጅመንት እንዲሰጡ ተዋለው እንጂ ቦዲ አለ፣ በህግ የተቋቋመ ቦዲ አለ የሚለውን ለመግለጽ ነው። ማንም ሰው ደግሞ ከወንጀል ፍሬ የመነጨ ገንዘብ ቢገባለት ቅድም እርስዎ እንደገለጹት ለምሳሌ ኤክስፕሎይቴሽኑ ያለው ውጭ ሀገር ነው። ነገር ግን የገንዘብ ልውውጡ የሚደረገው እዚህ ሀገር ከሆነ ከወንጀል ፍሬ የመነጨ ገንዘብ ነው ወደዚህኛው ሰውዬ የገባና ይህን ሰውዬ ለመክሰስ ወር ደግሞ ይህን ሰውዬ ለማሰር የሚያስችሉ በቂ ምክንያቶች አሉ። ስለዚህ የህግ ኤግዚስቲንግ ሎስ ያሉት ህጎች በቂ ናቸው ብዬ አስባለሁ። ግን ያው የኢንፎርስመንት ችግር ሊኖር ይችላል እንጂ ያሉት ህጎች በቂ ናቸው የሚል ግምት ነው ያለኝ፣ አስተያየት ነው ያለኝ። ቮይስ ኦፍ ሬፊጂስ አመሰግኖታለሁ። ወደ ወንድማችን እንመለሳለን። መቼም ጥናት ሲካሄድ ሪኮመንዴሽን አለ። ለህግ አካላት የእርሶ ሪኮመንዴሽን ምንድን ነው? ለህዝቡስ? ከህዝቡ ውስጥ ደግሞ ወጣቱ ነው በዚህ መንገድ ተጎጂ ምንድን ነው የሚሉ ነው?
እሺ አመሰግናለሁ። የኛ ሪኮመንዴሽን የመጀመሪያው ሪኮመንዴሽን ያስቀመጥ ነው የሌጋል ፍሬምወርክ ማጠናከር የሚል ነው። አንድ ቁጥር ላይ ነው የተቀመጠው ማለት ነው። ይሄ በተለይ ህግን እና የተለያዩ ሬጉሌሽኖችን በተለይም ተጠቂዎችን ቪክቲምስ ኦፍ ትራፊኪንግ እና ቅድም የምናነሳውን ስማግሊንግም ጨምሮ ማለት ነው ኢፌክቲቭሊ ፕሮቴክት የሚያደርግ የህግ ማዕቀፍ ሊጠናከር ይገባል የሚል ነው። ግን ያስቀመጥነው ምንድን ነው? ዊክ ላው ኢንፎርስሜንት ስርዓት ነው ያለው። ቅድም እንደተባለው ህጎቹ ላይ ምንም ድርድር የለም። በጣም ጠንካራ የህግ ማዕቀፎች አሉ። ኤክሰፕት እስካሁን ድረስ ምናልባትም ጸድቆ ወደ ተግባር ያልመጣው የማይግሬሽን ፖሊሲ ነው። ምናልባት እሱ መጽደቅ ለምንድን ነው የሚጠቅመው? እነዚህ ለተጠቂዎች በመንግስት ደረጃ ባጀት ተይዞላቸው በእንደዛ አይነት ትሪት ማድረግ እንዲቻል የዛ ፖሊሲ ያለመኖር እንጂ በጣም በተለይ በዚህ ጉዳይ ላይ ጠንከር ያለ የህግ ተጠያቂ የሚያደርግ የህግ ስርዓት ስላለ ይሄ የኛ የመጀመሪያ ሪኮመንዴሽናችን ነው። ቀጥለው አንቆም ግን አዌርነስ እና ኤጁኬሽን ትምህርት መስጣት ማለት ነው። ትምህርት መስጣት አዌር ማድረግ በተለይም ኮሚኒቲ ካምፔኖች ተዘጋጅተው በዚህ በነገራችን ላይ ናይጄሪያ ቀንሳለች የተወሰነ በተለያየ የህገወጥ ሰዎች ዝውውር በሚመለከት አደገኛ መሆኑን ለህዝብ አሳይተው መቀነስ የቻሉ አገሮች ውስጥ አንዱ የናይጄሪያ ነች። ከዛ ውጭ የሰፖርት ሰርቪስ የለም ፎር ቪክቲምስ። ተጎጂዎች አሉ ከየሀገሩ በጣም በማስ ይመጣል። ለምሳሌ እኔ ባለሁበት በዚህ በማዕከላዊ ኢትዮጵያ ክልል አዲሱ ክልል ውስጥ ሆሳናን ሴንተር በሚያደርገው ማለት ነው ሼልተር የለም፣ ካውንስሊንግ ሴንተር የለም። ኢንቴግሬት የሚደረግባቸው ፕሮግራሞች እና የኢኮኖሚ ኦፖርቹኒቲን ብቻ ማሰብ ሳይሆን ተጎጂዎች ተጎድተው ከመጡ በኋላ ሳይኮሎጂካሊ ትሪት መደረግ አለባቸው። ምክር ሊሰጣቸው ይገባል፣ ትምህርት ሊሰጣቸው ይገባል እና እንደዚህ አይነት ሴንተሮች አለመኖር አንዱ ብዙ ጊዜ የሚናነሳው ነው። ከዛ ውጭ ሌሎች ሪኮመንዴሽኖች በተለይም ከተመላሽ ሰፖርት እና በተለይም ከጥናትና ምርምር በዲግ ተደርጎ እያንዳንዷ ነገር ተለቅማ በጥናትና ምርምር እንደዚህ እንደኛ አይነት በፍላጎት ከሚያጠኑት ውጭ በሜጋ ደረጃ ላይ የሚሰራ አይነት ጥናት ቢኖር የሚል ሪኮመንዴሽኖችን አስቀምጠናል። እነዚህ ናቸው እኔ ጋ ያሉት። ቮይስ ኦፍ ሪፊውጂ አመሰግኖታለሁ። ሁላችሁንም አመሰግናለሁ። ድጋሜ ለአቶ ቢኒያም 1-2 ደቂቃ ሰጣለሁ። ለህዝቡ የሚያስተላልፉት መልእክት ምንድን ነው? ሶሻል ሚዲያን አጠቃቀም በተመለከተ ሁመን ትራፊኪንግን በተመለከተ ምን መልእክት ነው ለህዝቡ የሚያስተላልፉት? ገናለው ቮይስ ኦፍ ሪፊውጂስ ሂውማን ትራፊኪንግ ኤንድ ስማግሊንግ በጣም በህብረተሰቡም በቪክቲሙም ላይ የሚያደርሰው ኢምፓክት በጣም ከፍ ያለ ወንጀል ነው እና ወንጀሉ በኔቸሩ ትራንስ ባውንደሪ የሆነ ወንጀል ነው። ድንበር ተሻጋሪ ወንጀል ነው። ብዙ አክተሮች የሚሳተፉበት ወንጀል ነው። የተደራጁ ቡድኖች የሚሳተፉበት ወንጀል ነው። አማጽያን የሚሳተፉበት ወንጀል ነው። ብዙ አካላት የሚሳተፉበት ወንጀል ነው እና በጣም ኔቸሩ ኢንተርናሽናል የሆነ ወንጀል ነው። ስለዚህ ይህንን ወንጀል ኮምባክት ለማድረግ ለመቆጣጠር ኢንተርናሽናል ኮኦፐሬሽን ያስፈልጋል። ለምሳሌ የኢትዮጵያ መንግስት ብቻውን ይህን ወንጀል ሊከታተል ሊያስቆም ምንም ብቻውን የኢትዮጵያ መንግስት ሊያረጋ አይችልም። ስለዚህ የሌሎች
ይቅርታ አቶ ቢኒያም ድምጻቸው የለም። ኦኬ አቶ ቤካ አቶ ቢኒያም ድምጻቸው የለም። እርስዎ የሚያስተላልፉት መልእክት ካለ? እንግዲህ እኔ ለማህበረሰቡና ለመንግስት ነው የሚያስተላልፈው፣ መንግስት እኔም ጭምር ማለት። ለምሳሌ አንተ ቮሉንተሪ ጊዜን አቃጥለ ገንዘብን ኤቭሪቲንግ ትቴ ልጆችን ሁሉም ነገር ትቴ ትምህርት እየሰጠህ ነው። ትምህርት መስጠት ብቻ ሳይሆን ሰዎቹን በውስጥ እየጠየቅ ፈቃደኝነታቸውን እየጠየቅ ሰዎቹን እዚህ አምጥቴ መጋበዝ ራሱ ትልቅ ነገር ነው። እየሰራ ነው። እኔ ለመንግስት ምንድነው የምለው፣ አሁን ቢኒያም የጠቀሰው በአዋጅ 1148 ውስጥ የተዘረዘሩ ቡድኖች ወይ ደግሞ መስሪያ ቤቶች ወይ ደግሞ የመንግስት አካላቶች እዚህ አዋጅ ላይ ስማቸው መጠቀስ ራሱ አቁ እንኳን ይህን አዋጅ ራሱ መኖሩ የማያውቅ መስሪያ ቤት አለ። ቦርድ አባል ሆኖ ወይ ደግሞ በብሔራዊ ደረጃ ከተቋቋመ አንድ መሆናቸውን አቁ። ስለዚህ ምንድነው መንግስት በህዝብ በግልጽ ለህዝብ ትምህርት መስጠት አለበት። በየእርከኑ በየወረዳው በየዞን የሁማን ትራፊኪንግ ጉዳት ለሀገር ለቤተሰብ ለቪክቲም ጉዳቱን ማስረዳት መቻል አለበት። ሌላው መንግስት እዚህ ሰው ሰርቶ መቀየር እንደሚችል ህዝቡን ማስተማር አለበት ብዬ አምናለሁ። ዜጎችም ቅድም ማይግራንት ምን ይላል አላቅም እንትኑን ሪሰርች እየሰራ ያለው ወንድማችን ጠቅሶ ነበር። እዚህ ሰርተን መቀየር እንችላለን የሚል ማይንድ ተሳሰብ ከትውልድ ጠፍቷል። ስለዚህ እዚህ ሰርተን መቀየር እንደምንችል ህዝብም መንግስትም ቤተሰብም ልጆቻቸውን ማስረዳት መቻል አለባቸው። የሚወጡ ህጎችን እንደሌሎች ሀገር ለምሳሌ ከኢትዮጵያ ውጭ ያሉ ሀገራቶች እንዳለው ምን አይነት ህግ ይወጣል፣ የትኛው ህግ ነው አለው፣ ይሄን በተመለከተ ህግ ምን ይላል የሚል ሰርች አድርጎ ያነባሉ። እኛ ዜጎችም የህግ ማንበብ የህግ ባለሙያ ምክር የመውሰድ እንዳንተ አይነት ሰዎች ጋር መጥቶ ማዳመጥ ጥሩ ትምህርት መውሰድ ግንዛቤ መውሰድ አለባቸው ብዬ አምናለሁ። አመሰግናለሁ። አንተ በጣም ነው የሚያመሰግን አንተ እርስዎ ያው ቅድም ገልጾ ነበር። እርስዎም እንደገለጹት ትልቁ ፍልሰት ያለው ከደቡብ ክልል ነው። ለወጣቱ ለህብረተሰቡ ምን መልእክት ያስተላልፋሉ? ነው? አዎ እሺ፣ አመሰግናለሁ። ለወጣቱ ያለኝ መልእክት ፍልሰትን በሬሚተንስ ወይም በሚላከው ገንዘብ ብቻ መለካት የለባቸውም። ቅድሚያ ሊሰጡ የሚገባው ሰው ተኮር መሆን አለባቸው። ሰው ልጅ ህይወት ነው ሊጠፋ የሚችለውና ገንዘብ አገኛለሁ ብቻ ሳይሆን ሊታሰብ የሚገባው ወላጅም ቤተሰብም ሲልክ እንደው ገንዘብ ይመጣል ብሎ በማሰብ ሳይሆን ያ የሚሄደው ሰው ላይ አደጋ እንደሚደርስ ማሰብ አለበት የሚል ነው። ሁለተኛ በማንኛውም ኮስት እድሜው እንደው አንዳንድ ያው ከቁጥጥር ውጭም እየሆነ ስለሆነ ነው። አንዳንድ በቅድም ያነሰቡት እዚህ ደቡብ አካባቢና ኦሮሚያ አካባቢ ያለው የፍልሰት ሁኔታ እንደው ከቁጥጥርም ውጭ እየወጣ ስለሆነ በማንኛውም ኮስት በማንኛውም ዋጋ ከፍሎ ከ18 ዕድሜ በታችና ቋንቋ መናገር የማይችሉ ወጣት ልጆችን እድሜያቸው ለመጠና ስራ ያልደረሱትን መላክ ለራሱ ለልጁም ወይም ለልጅቷ፣ ሁለተኛ ለቤተሰብ፣ ሶስተኛ ለአካባቢ፣ አራተኛ ለአገር ምንም ፋይዳ የሌላ መሆኑን ከብዙ ጥናቶች ላይ ያየሁት ነው። ከዚህ ውጪ የትልልቅ የአካባቢ ወይም የአገር ሽማግሌዎች፣ የሃይማኖት መሪዎች በዚህ ጉዳይ ላይ እጅግ አጽንኦት ሰጥተው
ለወጣቶችን ቢመክሯቸውና በአገር ደረጃ በአገር ውስጥ ያሉ አማራጮችን ተጠቅመው መለወጥ የሚችሉበትንና ህጋዊውን መንገድ ቢከተሉ ምክንያቱም ህጋዊ መንገድ ላይ የሚደርሰውን ጉዳይ ተቀባዩ ሀገር ወይም መተላለፊያ ላይ ያለው ሀገርም ጭምር ኃላፊነት የሚወስድበት ስለሆነ ህጋዊውን መሰረት መከተል አለባቸው። ህጋዊነት ያላቸው ነገሮችን ሄዶ ቢሰሩ ዜጎች ምንም ችግር የለም። ነገር ግን በጣም አሁን የሳውዝ ሩቱን ስናየው 6 ሀገራትን አቋርጠው ነው የሚሄዱትና ቅድም ወንድሞቼ ያነሱት በስድስቱም ሀገር ያው ክሮስ ቦርደር ስለሆነ በስድስቱም ሀገር ላይ የነበረውን ህግ ቮይሌት እያደረጉ ነው የሚሄዱትና በዚህ ሊደርስባቸው የሚችለው ጫና ቀላል አይደለም። ከዛ ውጪ አገር ውስጥ ያለውን አማራጭው ከአገር ውስጥ ራሳቸውን ለመለወጥ ትንቅንቅ ቢፈጥሩ አገር ውስጥ በጣም በርካታ ወጣቶች በአጭር ጊዜ ራሳቸውን ለውጠው የተሻለ ኑሮ ላይ የሚኖሩ አሉና ይሄ ነው የኔ መልእክት ለማህበረሰቡ ማለት ነው። አመሰግናለሁ። ቮይስ ኦፍ ሪፊውጂ አመሰግኖታለሁ። አቶ ቢኒያም በመሃል ነው ድምጻችሁ የጠፋ። ለህብረተሰቡ ብታስተላልፉ መልእክት ካለ ሁለቱ ባነሳናቸው ቶፒኮች ወመን ትራፊኪንግ፣ ሶሻል ሚዲያ አጠቃቀም በተመለከተ ለህብረተሰቡ ምን መልእክት ያስተላልፋሉ? እሺ አመሰግናለሁ። ቮይስ ኦፍ ሬፊጂስ ኤንድ ሚግራንትስ በመሃል ድምጽ ተቋርጦ ነበር። ያው ወንጀሉ በጣም ይሄ ከህግ አንጻር ካየ ነው በጣም በዚህ ወንጀል ውስጥ ለተሳተፈ ግለሰብም በጣም ከፍ ያለ ቅጣት የሚያስቀጣ ወንጀል ነው። ስለዚህ በዚህ ነገር ውስጥ እጃቸው ያለ ሰዎች የህጉን ቅጣት በማየት ብቻ ለሰዎች ያልተገባ ተስፋ በመስጠት ሰዎችን ባለማታለል ከሀገር እንዳይወጡ ወር ኤክስፕሎይት እንዳያደርጉና ሁላችንም የህግ አክባሪ እንድንሆን ጥሪ እያቀረብኩ ከዚህም በተጨማሪ ዋነኛው ነገር ሰዎች በተለይም በህገወጥ መንገድ ድንበር የሚሻገሩት የተሻለ የኑሮ ሁኔታ ፍላጋ ነው። የተሻለ ኢኮኖሚ የኑሮ ሁኔታ ፍላጎት ነውና በተለይም የስራ ባህላችን ቢዳብር፣ ለምሳሌ ስራ የማቅረብ ግዴታ የመንግስት ግዴታ ብቻ አይደለም። መንግስት ባለው ሪሶርስ ውስንነት አለው። መንግስት ለሁሉም ሰዎች ስራ መፍጠር አይችልም። ስለዚህ ይሄ የስራ እድሉ ፈጠራ ከመንግስታዊ ካልሆኑ ድርጅቶች ከኢንተርናሽናል ተቋማት ጋር ትብብር በመደረግ ለዜጎች የስራ እድል ፈጠራ ቢፈጠር ሰዎች ከሀገር አይወጡም ብዬ አስባለሁ። ስለዚህ ወንጀሉ በጣም አስከፊ ወንጀል ነው። በየጊዜው የምንሰማው ሚዲያ ላይ የምንሰማው ነገር በጣም በጣም የሚያሳዝን ነገር ነው። ስለዚህ መንግስታት የኢትዮጵያ መንግስትም ከአካባቢው ካሉ መንግስቶች ጋር ኮኦፕሬሽን በመፍጠር በእንደዚህ አይነት ነገር ውስጥ እጃቸው ያሉ ሰዎችን ወደ ህግ እንዲያቀርባቸው እንትን እያደረኩ ሰዎች ግን እንዲያቀርቧቸው ጥሪ እያቀረብኩ ነገር ግን ማንኛውም ሰው ራሱን ገና ለወደፊት በሚታይ ባልተጨበጠ ሁኔታ ራሱን ሳያታልል ነቃ ብሎ በማሰብ እንደ ንቁ ዜጋ ራሱን በመቁጠር ባይታለልና ገንዘቡን ለማይመለከታቸው አካላት ለደላሎች ከመስጠት ራሱን እንዲጠብቅ አስተያየቴን አቀርባለሁ። አመሰግናለሁ። ቮይስ ኦፍ ሬፊጂስ ስለጋበዝከኝ። እናንተም የኔን ጥሪ ሰምታችሁ ስለመጣችሁ በሪፊጂ እና በኢሚግራንት ስም አመሰግናችኋለሁ። እንደዚሁ ይልመድባችሁ። ሌሎች የህግ ባለሙያዎች የሆኑትም እንደናንተው ለህብረተሰባቸው ኮንትሪቢዩት እንዳደረጉ ተስፋ አለኝ። አቶ ጸደቀ ከዋቻሞ ዩኒቨርሲቲ ሰዓታችሁን ሰጥታችሁን ያደረጋችሁን ጥናት ስላካፈላችሁን በጣም እናመሰግናለን። ወደፊትም እንደዚሁ በሚመቻችሁ ሰዓት ለኔም በሚመች ሰዓት እንደዚሁ መተን ዲስከስ እናደርጋለን። የዛሬውን ዲስከስ ሌሎች ሀገራት እንዲሳተፉ ጥሪ አድርጌ ነበረ። ከመላዊ ሁማን ትራፊኪንግ ላይ የሚሰሩት ድርጅቶች እንደዚሁም ከታንዛኒያ ሁማን ትራፊኪንግ ድርጅቶች ላይ የሚሰሩ አካላትን ገብዤ ነበረ። በኢንተርኔት ምክንያት ዛሬ እነሱ መገኘት አልቻሉም።
አቶ ቤካም አይ ቲንክ ከዚህ በፊት ቀርቦ እንደዚሁ ዲስከስ ሲያደርጉ ነበሩ። እናንተ የህግ ባለሙያዎች እንደዚሁ ሌሎቹም ሌላ ቦታ ማያቸዋለሁ ዲስከስ ስታደርጉ አንዱ ኮንትሪቢዩሽን ይሄ ነው። በትርፍ ሰዓታችን ብቻ ሳይሆን ሰዓት ሰጥተን ለህብረተሰቡ እንደዚህ ኮንትሪቢዩሽን ስናደርግ የሞያ ግዴታም ነው ብዬ ነው የማስበው። ስለመጣችሁም በጣም ደስ ብሎኛል። የዛሬን ዲስከሽን በተመለከተ ጥያቄዎች ካሉ ተመልካቾች ያዳመጡት ሰዎች የሚያቀርቡት ጥያቄ ካለ በውስጥ በኩል ጽፋለሁ። ወደፊት እንደዚሁ ተገናኝተን ዲስከስ እናደርጋለን። በጣም አመሰግናችኋለሁ። እግዚአብሔር ይስጣችሁ። ክበሩ። warri afaan amaariffaan dhageenyu jettan yeroo biraa afaan oromootiin namoota afaan oromoo dhagayan warra akkasuma itti gaafatamummaa seeraa qaban gama ogummaa seeratiin hojjetan yeroo biraa finne kan isin affeerota har'aaf afaan amaariffaatiin qopheessine warri afaan amaariffaan dhagayin dhiifama nu godha. ኦኬ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። እንደዚሁ ተመልሰን እንገናኛለን። ሰላም ሁኑ።